ሰላም ጤና ይስጥልኝ ክብራትና ክብራን አከራይና ተከራይን የተመለከተውን መረጃችንን ከዚህ ሰዓት ጀምሮ ወደ እናንተ ማድረስ እንጀምራለን። አከራይና ተከራይ በውል ወቅት ያልጠበቁት ገጠማቸው። አብዛኛው ሰው ቅጣት እያስተናገደ ነው። እርምጃው ከቅጣትም ያለፈ ይሆናል ተብሏል። ይህ ቪዲዮ ለሁሉም እጅግ ጠቃሚ ቪዲዮ ነው። ቅጣቱ በይፋ ተግባራዊ ማድረግ ሲጀመር ይህንን ቪዲዮ ለማዘጋጀት መረጃ ስናጣራ አቶ አበራ የተባሉ የቤት አከራይ የ2 ወር የቤት ክራይ መቀጣታቸውን ተናግረዋል። እንደሳቸው ንግግር ከተከራይ ጋር ተስማምተን ነበር 1000 ብር የጨመርነው፣ ለ1000 ብር ይህን ሁሉ ብር መክፈል አግባብ አይደለም ብለዋል። ሌላ አከራይ ወይዘሮ ብርቄ ተመስገን የተባሉ ደግሞ ቤቱን ውል ተዋውለው ካከራዩ በኋላ ተከራይ ቤቱ አልተመቸኝም ብሎ ለቆ ወጥቶ ነበረ። ወይዘሮ ብርቄ ሌላ ሰው ለማከራየት ውል ለመዋዋል ሲሄዱ ተከራይ አስወጥተዋል። የመጀመሪያው አከራይ በፍላጎቱ ከሆነ የወጣው እዚህ መጥቶ በፍላጎቱ መውጣቱን መፈረም አለበት ተብለዋል። ክብራትና ክብራን የተቀመጡትን የቅጣት አይነቶችና እስካሁን በአከራይና ተከራይ ጉዳይ ያልተሰሙና አዳዲስ የወጡ መረጃዎችን ይዘን ቀርበናል። ለመሆኑ ጥናቱ እንዴት ተካሄደ? ዓለም አቀፍ ተሞክሮዎች ምን ይመስላሉ? አከራይና ተከራይ ምን ማድረግና መጠንቀቅ አለባቸው የሚለውን ጨምሮ በዝርዝር እንመለከታለን። አከራይም ሆነ ተከራይ ካላስፈላጊ ቅጣትና እንግልት ለመዳን መብትና ግዴታውን አውቆ መመሪያውን ብቻ ለመከተል ይህ ቪዲዮ ትክክለኛ ቪዲዮ ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩም። በአዲስ አበባ ከተማ ያለው የመኖሪያ ቤት ክራይ ገበያ ለረጅም ጊዜ ግልጽ የሕግ ማዕቀፍ ሳይኖረው መደበኛ ባልሆነ የግለሰቦች ስምምነት ሲመራ ቆይቷል። ይህ የሕግ ክፍተት ይበልጥ አሳሳቢ የሆነ የመጣው ከተማዋ እያስተናገደች ካለው ፈጣን የሕዝብ ቁጥር እድገት ጋር ተያይዞ የቤት አቅርቦትና ፍላጎት አለመመጣጠን በመፈጠሩ ነው። በዚህ በከፍተኛ ፍጥነት እያደገ በመጣው የከተማዋ ነዋሪ ቁጥርና አዝጋሚ በሆነው የቤት አቅርቦት መካከል ባለው ሰፊ ልዩነት ሳቢያ በከተማዋ ከ1 ሚሊዮን በላይ የመኖሪያ ቤቶች እጥረት መፈጠሩን መረጃዎች ያመላክታሉ። አብዛኛው የከተማዋ ነዋሪ ከወራዊ ገቢ ውስጥ ከ50 በመቶ በላይ የሚሆነውን ለቤት ክራይ የሚያወጣ ሲሆን የቅርብ ጊዜ ጥናቶች ደግሞ መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እስከ 80 በመቶ የሚደርሰውን ገቢያቸውን ለቤት ክራይ ወጪ ለማድረግ መገደዳቸውን ያሳያሉ። ይህ መሰረታዊ ችግር ከአጠቃላይ የኑሮ ውድነቱ ጋር ተዳምሮ በነዋሪዎች ላይ ከባድ ጫና አሳድሯል። የመኖሪያ ቤት አቅርቦት እጥረትና የተጋነነ የክራይ ዋጋ በከተማዋ ነዋሪዎች ላይ የፈጠረውን ጫና ተከትሎ የአዲስ አበባ ከተማ አስተዳደር የቤት ክራይ ጭማሪንና ተከራይ ማፈናቀልን የሚከለክሉ ጊዜያዊ እገዳዎችን በየወቅቱ ሲያወጣና ሲያድስ መቆየቱ ይታወሳል። ይሁን እንጂ እነዚህ መመሪያዎች ተከራዮችን ከፈጣን የዋጋ ጭማሪ ለተወሰነ ጊዜ ከመታደግ ባለፈ የክራይ ውልን በህጋዊ መንገድ መደበኛ በማድረግ በኩል ትልቅ ክፍተት ነበረባቸው። የችግሩ ስር ነቀል መፍትሄ ሳይሆኑ የቆዩት እነዚህ ጊዜያዊ ማስታገሻዎች በረጅም ጊዜ ሂደት የቤት ክራይ ገበያውን የተፈጥሮ ሚዛን በማዛባት ጤናማ የኢኮኖሚ እንቅስቃሴን ሲገድቡ ቆይተዋል። ይህንን ክፍተት በማስቀረት የክራይ ገበያውን በቋሚ ስርዓት ለመምራት በሚል መንግስት የቤት ክራይ ቁጥጥርና አስተዳደር አዋጅ ቁጥር 13/2016ን የፌዴራል ህግ አድርጎ አጽድቋል። ህጉን ወደ መሬት ለማውረድ የሚያስችሉ መመሪያዎችም ጸድቀው ከሐምሌ 1 ቀን 2018 ዓመተ ምህረት ጀምሮ አዲስ የቁጥጥር ስርዓት ተግባራዊ ሆኗል። የዚህ ህግ ዋነኛ አካል 2019 በጀት ዓመት ተግባራዊ የተደረገው የ11.5 በመቶ የክራይ ጭማሪ ጣሪያ ነው። የዋጋ ጣሪያው በአዲስ አበባ ከተማ አስተዳደር አዘጋጅነት በአዲስ አበባ አመራር አካዳሚ በተካሄደ ጥናት ላይ ተመስርቶ የወጣ ሲሆን ጥናቱም በሁሉም ክፍለ ከተሞችና በ44 ወረዳዎች በሚገኙ ወደ 480 ሺህ የሚጠጉ የተመዘገቡ የግል የክራይ ቤቶች ላይ የተካሄደ ነው። ይህንን የ11.5 በመቶ ጣሪያ ለማግኘት በጥናቱ ላይ የተሳተፉት ባለሙያዎች የቤቱን ነባራዊ ሁኔታና አጠቃላይ የኢኮኖሚውን እንቅስቃሴ ባገናዘበ መልኩ በማስላት 2 የትንበያ ሞዴሎችን ተጠቅመዋል። የመጀመሪያው ሄዶኒክ ፕራይሲንግ የተሰኘው የስሌት ሞዴል ሲሆን ይህ ስርዓት በቀጥታ የቤቱን ጥራትና ደረጃ የሚመዝን ነው።
ቤቱ ስንት ክፍሎች አሉት? የት ሰፈር ነው ያለው? አሰራሩ ምን ይመስላል? እንዲሁም እንደ ውሃና ማብራት ያሉ መሰረታዊ አገልግሎቶችን በቋሚነት አግኝቷል ወይ የሚሉትን ተጨባጭ መስፈርቶች በመተንተን የ11.24 በመቶ ጭማሪን አመላክቷል። ሁለተኛው ደግሞ አርቲፊሻል ኒውራል ኔትወርክ የተባለው የትንበያ ሞዴል ነው። ይህ ሞዴል አጠቃላይ የገበያውንና የኢኮኖሚውን ሁኔታ የሚያሰላ ነው። በገበያው ውስጥ ያለውን የአከራዮች ፍላጎት መለዋወጥ እንዲሁም አጠቃላይ የዋጋ ግሽበቱና የኑሮ ውድነቱ በክራይ ገበያው ላይ እያሳደረ ያለውን ተጽዕኖ በጥልቀት በመተንተን የ11.87 በመቶ ጭማሪን አሳይቷል። ይህ የዋጋ ጣሪያ አከራዮች ቤታቸውን ለማደስና ለማስተዳደር የሚያስችላቸውን አቅም የሚፈጥር መሆን እንዳለበት ሁሉ የተከራዮችንም የመክፈል አቅም ያገናዘበ መሆን ስለነበረበት ከሁለቱም ሞዴሎች ከ11.24 በመቶና ከ11.87 በመቶ ስሌት በመነሳት የ11.5 በመቶ ጭማሪ ጣሪያ በይፋ ተግባራዊ እንዲሆን ተወስኗል። የ11.5 በመቶውን የዋጋ ጣሪያ በተግባር ለመቆጣጠር የከተማ አስተዳደሩ ሁሉም የመኖሪያ ቤት ክራይ ውሎች በወረዳ አስተዳደር ጽሕፈት ቤቶች እንዲመዘገቡ አስገዳጅ መመሪያ አውጥቷል። በዚህ መመሪያ መሰረት ማንኛውም አዲስም ሆነ የሚታደስ የቤት ክራይ ውል መንግስት ባዘጋጀው የውል ፎርማት ላይ ብቻ በጽሑፍ መስፈር ይኖርበታል። ከዚህ ቀደም በክራይ ገበያው ሲሰራበት የነበረውና በግለሰቦች መካከል ብቻ የሚደረግ የቃልም ሆነ የጽሑፍ ስምምነት ሙሉ በሙሉ ሕጋዊ ተቀባይነት የሌለው ሲሆን አከራይም ሆነ ተከራይ ወይም ሕጋዊ ወኪሎቻቸው ስምምነቱን በተፈራረሙ በ30 ቀናት ጊዜ ውስጥ ወረዳ ቀርበው ውላቸውን የማስመዝገብ ግዴታ ተጥሎባቸዋል። ሕጉ በሚያዘው መሰረት አለመዋዋል ወይም መንግስት ካስቀመጠው የዋጋ ጣሪያ ውጪ በድብቅ መዋዋል ሕጋዊ ተጠያቂነትንና የገንዘብ ቅጣትን ያስከትላል። ተቆጣጣሪው አካል ሕጉን ጥሶ በተገኘው አካል ላይ ከ1 ወር እስከ 3 ወር የቤት ክራይ ዋጋ የሚደርስ የገንዘብ ቅጣት የመጣል ስልጣን ተሰጥቶታል። በተጨማሪም ዜጎች ሕገወጥ አሰራርን ያለ ውል ማከራየትን ወይም ከተመዘገበው በላይ ዋጋ መጠየቅን ለሚመለከተው አካል የሚያሳውቁበት የአቤቱታ አቀራረብ ስርዓትን በመመሪያው ተዘርግቷል። በኢትዮጵያ የክራይ ገበያ ውስጥ ለረጅም ጊዜ እንደ ልማድ ሲሰራበት የቆየውና ተከራዮችን ሲያማርር የኖረው አሰራር አከራዮች ከ3 እስከ 6 ወራት አንዳንዴም ከዚያ በላይ የሚደርስ የቅድሚያ ክፍያ መጠየቃቸው ነው። ይህ አሰራር አነስተኛ ገቢ ያላቸው ነዋሪዎችና አዲስ ሕይወት የሚጀምሩ ወጣቶችን ቤት ለመከራየት አቅም የሚያሳጣ ሆኖ ቆይቷል። አዲሱ የክራይ ቁጥጥር አዋጅ ይህንን አስገዳጅ ልማድ በማስቀረት አከራዮች ከ2 ወራት በላይ የክራይ ቅድመ ክፍያ እንዳይጠይቁ ጥብቅ ገደብ ጥሏል። ይህንን የቅድሚያ ክፍያ ገደብና የተቀመጠውን የዋጋ ጣሪያ በትክክል ለመቆጣጠር ሲባል የቤት ክራይ ክፍያዎች ሙሉ በሙሉ በባንክ ወይም በሕጋዊ የዲጂታል ክፍያ ስርዓቶች ብቻ እንዲፈጸሙ ሕጉ ያስገድዳል። ከመኖሪያ ቤት ክራይ ጋር በተያያዘ የጥሬ ገንዘብ ልውውጥ ማድረግ በሕግ የተከለከለና ውልን እንደማፍረስ ተቆጥሮ የገንዘብ ቅጣት የሚያስከትል ድርጊት ሆኗል። የዲጂታል ክፍያ አሰራሩ ወረዳዎች አከራዮች ከተፈቀደው በላይ የክራይ ዋጋ አለመሰብሰባቸውን በትክክል ለመቆጣጠር የሚያስችላቸው ሲሆን የገቢዎች ሚኒስቴር የታክስ ስወራን እንዲቆጣጠር ያግዘዋል። የዋጋ ጣሪያ መጣል አዳዲስ ቤቶች እንዳይገነቡ በማድረግ የቤት እጥረቱን ሊያባብስ ይችላል የሚለውን ስጋት ለመቅረፍ አዋጁ አዳዲስ ኢንቨስትመንቶችን የሚያበረታታ ስርዓት ዘርግቷል። አዲስ ለተገነቡ የመኖሪያ ቤቶች ውሉ ከተመዘገበበት ጊዜ ጀምሮ ለ4 ዓመታት እንዲሁም ነባር ሆነው ለመጀመሪያ ጊዜ ወደ ክራይ ገበያው ለሚገቡ ቤቶች ለ2 ዓመታት ያህል በመንግስት የዋጋ ጣሪያ ሳይገደቡ አከራይና ተከራይ በነፃ ገበያ ዋጋቸውን እንዲወስኑ ማበረታቻ ተሰጥቷል። አዋጁ ከጸደቀ በኋላ የሚደረጉ ማናቸውንም የቤት ክራይ ውሎች ቢያንስ ለ2 ዓመት የጸኑ መሆን እንዳለባቸው የተቀመጠ ሲሆን ተከራዩ በራሱ ፍቃድ ቤቱን ቢለቅ እንኳን አከራዩ ለአዲሱ ተከራይ ቤቱን ከቀድሞ የተመዘገበ ዋጋ ላይ በመንግስት ከተፈቀደው ጭማሪ ውጪ ከፍ አድርጎ ማከራየት አይችልም። ቤቱ ቢሸጥ በውርስ ቢተላለፍ ወይም በዕዳ ምክንያት ለሌላ አካል ቢሸጋገር እንኳ ነባሩ የክራይ ውል በአዲሱ ባለቤት ላይ ተፈጻሚነት ያለው ሲሆን አዲሱ ባለቤት ውሉን ለማቋረጥ ከፈለገ ለአከራዩ የ6 ወራት ቅድመ ማስጠንቀቂያ መስጠት ይኖርበታል። በስጦታ ስም የሚደረግ የባለቤትነት ዝውውር ግን ውሉን ለማቋረጥ እንደ ምክንያት ሊቀርብ አይችልም። ይሁን እንጂ አከራዩ ከላይ የተጠቀሰውን የ6 ወራት ቅድመ ማስጠንቀቂያ ሳይጠብቅ ውሉን በፍጥነት ሊያቋርጥና ተከራይ ሊያስወጣ የሚችልባቸው ሕጋዊ ምክንያቶች አሉ።
ለመጀመሪያ ጊዜ የክራይ ክፍያ በ15 ቀናት ከዘገየ ወይም ለሁለተኛ ጊዜ ክፍያው በ7 ቀናት ከዘገየ አከራዩ ውሉን ማቋረጥ ይችላል። ይህ ሲሆን ግን አከራዩ እርምጃውን የሚወስደው በቃል በሚደረግ ሰጣ ገባ ሳይሆን የክፍያ መዘገየቱንና የውል መቋረጡን የሚያሳውቅ በጽሑፍ የተዘጋጀ ማስጠንቀቂያ ለተከራዩ በመስጠት ይሆናል። በተጨማሪም ተከራዩ የመኖሪያ ቤቱን ለንግድ ሥራ ካዋለው፣ የአካባቢውን ሰላም ከረበሸ ወይም በንብረቱ ላይ ሆን ብሎ ጉዳት ካደረሰ አከራዩ ሕጋዊ የጽሑፍ አግባብን ተከትሎ ውሉን የማቋረጥ መብት አለው። ከዚህ ሕግ ውስጥ አነጋጋሪ የሆነው አንቀጽ አንድን ዝግጁ ቤት ከ6 ወራት በላይ ባዶ አድርጎ ማቆየት የሚያስከትለው ቅጣት ነው። ቤቱ ምንም አይነት አገልግሎት ሳይሰጥ ዝግ ተደርጎ ከተቀመጠ የግብር ቅጣት ያስከትላል። ባለቤቶች ንብረታቸውን ለኪራይ ከማቅረብ የሚያስቀምጡበትን ልማድ ለማስቀረት አንድ ቤት ከ6 ወራት በላይ ባዶ ሆኖ ከተገኘ መንግስት ቤቱ ገቢ ያስገኘ እንደሆነ በማሰብ የአካባቢውን የኪራይ ተመን መሰረት አድርጎ ግብር ያስከፍላል። ይህንን ተከትሎ አብዛኞቹ አከራዮች በሚመደቡበት የደረጃ መርሃ የግብር ስርዓት መሰረት ከጠቅላላ የኪራይ ገቢያቸው ላይ 35 በመቶ ለጥገና ወጪ ተብሎ ከተቀነሰ በኋላ በቀሪው 65 በመቶ ገቢ ላይ ከ10 በመቶ እስከ 35 በመቶ የሚደርስ ግብር እንዲከፍሉ ይደረጋል። ይሁን እንጂ የቤት ኪራይ አዋጁና ተያያዥ የዋጋ ጣሪያዎች ወደ ትግበራ መግባታቸው በገበያ ውስጥ አዳዲስ አለመግባባቶችንና ፈተናዎችን ሊፈጥሩ እንደሚችሉ ይገመታል። አከራዮች የ11.5 በመቶ የዋጋ ጣሪያውና የ2 ዓመት የውል ግዴታው አዋጪ እንዳልሆነ በማሰብ ሕጉን ወደ መሸሽና ሌሎች አማራጮችን ወደ መጠቀም ሊያመሩ ይችላሉ የሚል ስጋትም አለም። ከእነዚህም ሕግን የማምለጫ ዘዴዎች ውስጥ ዋነኛው ስጋት ቤቶችን ከመኖሪያነት ወደ ንግድ ቤትነት የመቀየር ጉዳይ ነው። አዲሱ የኪራይ ቁጥጥር አዋጅ የሚያተኩረው በመኖሪያ ቤቶች ላይ ብቻ በመሆኑ ለንግድ ሥራ ለምሳሌ ለቢሮ፣ ለሱቅ ወይም ለካፌ የሚከራዩ ቤቶች መንግስት ባስቀመጠው የዋጋ ጣሪያ ሕግ አይገደቡም። ይህንን ክፍተት እንደ መልካም አጋጣሚ በመጠቀም አከራዮች ከቁጥጥር ነፃ ለመሆንና በነፃ ገበያ የተሻለ ትርፍ ለማግኘት ሲሉ ቤቶቻቸውን ከመኖሪያነት ይልቅ ለንግድ ድርጅቶች ማከራየትን ሊመርጡ እንደሚችሉ ይጠበቃል። በሌላ በኩል ሕጉ የሚያስቀምጠውን የ11.5 በመቶ ጭማሪ በሕጋዊ ውሉ ላይ ብቻ በማስፈር አከራዮች ሌላ ድብቅ አሰራር ሊተገብሩ ይችላሉ የሚል ስጋትም አለ። በእርግጥ ይህኛው ቅጣት ቢያስከትልም ይህ አሰራር ከጀርባ በሚስጥር የሚፈጸም ሲሆን አከራዩ ቤቱን ለመከራየት ፈቃደኛ የሚሆነው ተከራዩ በውሉ ላይ ከሰፈረው ዋጋ ውጪ ተጨማሪ ያልተመዘገበ ክፍያ ሲከፍል ብቻ ነው። ይህ ህገወጥ ተጨማሪ ክፍያ በውል ላይ የማይታይና ለግብር ስሌት የማይቀርብ በመሆኑ አከራዮች የዋጋ ጣሪያውን በድብቅ የሚጥሱበት መንገድ ሊሆን ይችላል። እነዚህ ህግን የማምለጫ መንገዶችና በገበያው ውስጥ የሚታዩት ውጥረቶች አንድ መሰረታዊ እውነታን ቁልጭ አድርገው ያሳያሉ። ይኸውም የቤት ኪራይ ቁጥጥር ህጉ ተከራዮችን ከዘፈቀደ መፈናቀል በመጠበቅ በኩል ጊዜያዊ መረጋጋትን ቢያመጣም የከተማዋን የቤት እጥረት ችግር በዘላቂነት ሊፈታው ግን እንደማይችል ግልጽ ነው። ከፍተኛ የሆነ የቤት እጥረት ባለበት ሁኔታ ፍላጎትን በህግና በቅጣት ብቻ ማገድ ስለማይቻል የችግሩ ስር ነቀል መፍትሄ ተጨማሪ ቤቶችን በብዛትና በፍጥነት መገንባት ብቻ ይሆናል። በመሆኑ መንግስት ይህንን ግዙፍ የቤቶች አቅርቦት ችግር ለመፍታት በሚቀጥሉት 5 ዓመታት ውስጥ 1.5 ሚሊዮን ቤቶች ለመገንባት ይፋ ያደረገውን ሀገራዊ እቅድ ከወረቀት ባለፈ በፍጥነት መሬት ላይ ማውረድና ወደ ተግባር መቀየር ይኖርበታል። አዲስ አበባ ያስተናገደች ያለውን ፈጣን የህዝብ ቁጥር እድገት መሸከም የሚችሉ ሰፋፊ የመኖሪያ መንደሮችን እውን ለማድረግም የቤት ግንባታው ዘርፍ ልዩ ትኩረት ሊሰጠውና በግዙፍ መዋዕለ ንዋይ ሊደገፍ ይገባል። ይህ በእንዲህ እንዳለ የመኖሪያ ቤት የአከራይና ተከራይ ቁጥጥር ውል ምዝገባና እድሳት በተለያዩ ሀገራት ስኬታማነቱ የተረጋገጠ አሰራር እንደሆነ ግን ግልጽ ነው። ዓላማውም በአከራይና ተከራይ መካከል ፍትሃዊ፣ ግልጽና ዘላቂ ግንኙነት እንዲኖር ማድረግ ነው። የከተሞችን ፈጣን እድገትና የነዋሪዎችን ገቢ ያገናዘበ የቁጥጥር ስርዓት መተግበሩ ማህበራዊ ፍትህን ለማስፈንና ጤናማ የኢኮኖሚ እንቅስቃሴ እንዲኖር ለማድረግ ወሳኝና የጊዜው ጥያቄ ነው። በተለያዩ የዓለማችን ሀገራትም እንደየኢኮኖሚያዊና ማህበራዊ ሁኔታቸው የተለያየ የቁጥጥር ሞዴልን ይከተላሉ። ለማሳያነት ከዚህ በታች በተጠቀሱ ሀገራት ያለውን አተገባበር ሂደት ማየት እንችላለን።
ጠበቅ ያለ ሕግ ያላት አንዷ ሀገር ጀርመን ናት። ጀርመን ጠንካራ የክራይ ቁጥጥር ስርዓት ካላቸው ሀገራት አንዷ ስትሆን አብዛኛው ሕዝቧ ተከራይ በመሆኑ ከፍተኛ የሕግ ከለላ አለውም። አዲስ ተከራይ ሲገባ የክራይ ዋጋው ከአካባቢው አማካይ ዋጋ በላይ ከ10% ሊበልጥ አይችልም። ውል ከተፈረመ በኋላም በ3 ዓመታት ውስጥ ከ15% እስከ 20% በላይ መጨመር የተከለከለ ነው። በተጨማሪም በቂና ሕጋዊ ምክንያት ሳይኖር ተከራይን ማስወጣትም አይቻልም። በአሜሪካ ግዛቶች በስራ ላይ የሚገኘው የክራይ ቁጥጥር ዓመታዊ የዋጋ ጭማሪን የሚፈቅድ ቢሆንም በየዓመቱ የቤት ክራይ ጭማሪ ምጣኔን የሚወስን የመንግስት ቦርድ ረንት ጋይድላይንስ ቦርድ አለም። አከራዮች በዚህ ቦርድ ከተወሰነው የመቶኛ ጭማሪ በላይ ዋጋ መጨመር የተከለከለ ነው። እንደየአካባቢው በጥናት ላይ የተመሰረተ ከ5% እስከ 10% ያልበለጠ ዓመታዊ ጭማሪ ገደብ ይወስናል። በቻይናም በከተሞች የሚደረግ የቤት ክራይ ዋጋ ጭማሪ ከዓመት ዓመት ከ5% መብለጥ እንደሌለበት ተደንግጓል። ሁሉም የቤት ክራይ ውሎች በመንግስት ዲጂታል ሲስተም መመዝገብ አለባቸው። ያልተመዘገቡ ውሎች በሕግ ፊት ዋጋ ያጣሉ። በህንድ ተግባራዊ የተደረገ የሚገኘው የቤት ክራይ ቁጥጥር ሕግ ፍትሃዊ የተባለ የቤት ክራይ ዋጋ በመንግስት እንዲጣል ወይም እንዲወሰን የሚያደርግና ቤቱንም ማን ወይም ምን አይነት የህብረተሰብ ክፍል ሊከራየው እንደሚገባ እስከ ማስቀመጥ የሚደርስ ነው። ብራዚል በአንጻራዊነት ላላ ያለ የክራይ ቁጥጥር የምትከተል ሲሆን የዋጋ ጭማሪው በዋናነት ከዋጋ ንረት ኢንፍሌሽን ጋር ተያይዞ እንዲሰላ ታደርጋለች። አዲስ ውል ሲደረግ ግን ዋጋው በስምምነት ይወሰናል። ከአፍሪካ በምሳሌነት የምትጠቀሰው ኬንያ የመጀመሪያ የክራይ መነሻ ዋጋ በአከራይና ተከራይ ስምምነት እንዲወሰን ታደርጋለች። አለመግባባቶች ከተፈጠረ ግን በሕግ የተቋቋመ ቅሬታ ሰሚ ኮሚቴ ውሳኔ ይሰጣል። ዓመታዊ ጭማሪውም የሀገሪቱን የዋጋ ግሽበት መሰረት ያደረገ ነው። ክቡራትና ክቡራን ከአከራይና ተከራይ ከውል እድሳት ጋር የተገናኙ የትኛውንም ጥያቄ በኮሜንት መስጫው ላይ አስፍሩልን፣ ምላሽ እንሰጣለን። ቪዲዮ ላይክ፣ እንዲህ ያሉ ወቅታዊ ታማኝ ሀገራዊ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።